በግልጽም ሆነ በህቡ እንደሚመቻቸው መነጋገር፣ መግባባት ስላለው ሁኔታና ስለወደፊቱ የህዝቦቻችን የህዝቦች እድል መወያየት ያስፈልጋል እና በመሰረቱ የፖለቲካ ችግሮች በሰላማዊ መንገድ እንዲፈቱ በሚል ነው ካለው አገዛዝ እንኳን የምንነጋገረው። በታጋዮች መካከል ለነፃነትና ለዲሞክራሲ በሚታገሉ ታጋዮች መካከል በሰላም የማይፈታ ችግር አለ ብዬ አላምንም። በግሌም ድርጅታችንም ትግላችንም ከድሮ ጀምሮ የማውቀው ይሄ ነው እና ማንኛውንም ትግል መፍታት ይቻላል። ሰላማዊ መንገድ የማይከተል በግርግር በኬዝ የሚያምን በህገወጥነት የሚያምን በቅጥፈት ለመኖር የቆረጠን ስርዓት ለማንበርከክ የዚህን አገዛዝ ዘይቤ ለማክተም ተቃዋሚ ድርጅቶች መግባባት፣ መመካከር፣ ስልቶቻቸውን፣ ትግሎቻቸውን ማስተባበር የግድ ነው። ልናልፈው የምንችለው ጉዳይ አይደለም። ገሚሱ በግልጽ ሊሆን ይችላል፣ ገሚሱ ህቡ በስውር ሊሆን ይችላል እና አማራጫችን መነጋገር፣ መወያየት፣ የጋራ እቅድ መንደፍ ነው ስለወደፊቱ እና የድርጅታችን የሰራዊታችን አመራር መልእክት ባጭሩ ይሄው ነው ለማለት ፈልጌ ነው። ስላዳመጣችሁኝ በጣም አመሰግናለሁ። በርቱ ለማለት ፈልጋለሁ። ይሄንን ትግል ለጀመራችሁት እሺ፣ በጣም በጣም እናመሰግናለን። በትክክለኛ ሰዓት ነው ግሮን የፈጸሙልን። እንግዲህ አሁንም ቀደም ሲል የጠቀስኩት በጣም ቶት ፕሮቮኪንግ የሆኑ ፎርወርድ ሉኪንግ የሆኑ እንድንነጋገር እንድንቀራረብ የሚያስችሉ ድንቅ መልእክቶች እየተላለፉ ነው። ከዚህ ከመድረክ ላይ እየተከታተላችሁ እንዳላችሁት እያልን ያለነው ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ ነው። ሁላችሁም በመላ ዓለም በመላ ኢትዮጵያ ያላችሁ ተከታታዮች፣ ታዳሚዎች፣ ሰልፈኞች ሁሉ ይህንን መፈክር አስተጋቡልን። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። እነዚህ እርስ በርስ የተሰናሰሉ በየብቻቸው ግንጥል የሆኑ ነገሮች ናቸው። ስለዚህ ሁሉም ተሰናስለውና ተሳስረው መቅረብ፣ መባል፣ መነገር፣ መታሰብ ያለባቸው ነገሮች ናቸው ነው የምንለው። በነገራችን ላይ ይሄ ስርጭት ከ30 በላይ በሆኑ የኢንተርኔት መገናኛ ብዙሃን መሰራጨቱ እንደተጠበቀ ሆኖ በሳተላይት ቲቪ ቅድም በኢሳን እየተላለፈ እንደሆነ ገልጬ ነበር። ያላነሳዋቸው አሉ። መረጃው ስላልነበረኝ ይቅርታ ጠይቃለሁ። በዛራ ሚዲያ እና በአሰናም በኩል እንደዚሁ በሳተላይት ቴሌቪዥን እየተሰራጨ ነው። ስለዚህ በ10 ሚሊዮኖች እየተመለከቱት ነው ብንል አይ ቲንክ መነሳሳት አይመስለኝም። አንድ እሱ ነው። ሁለተኛ በኢንተርኔት ያስቀመጥነው ግብ 100 ሺህ ሰው ቢያንስ በቀጥታ የሚታደመው ወይ የሚካፈልበት በቀጥታ ስርጭት ላይ ባለበት ወቅት 100 ሺህ ያክል ሰዎች የሚታደሙበት እንዲሆን ነበረ። ኦልሬዲ እስካሁን ድረስ ባለው እንኳን እዚህ ሪዮት ላይ ብቻ የታየውን በማየት ሪከርዱን አይ ቲንክ የሰባበር ነው ይመስለኛል። ምክንያቱም እስካሁን ባለው 196411 ሰው የእስካሁኑን የሰልፍ ሂደት ተከታትሎታል። ስለዚህ እኛው ራሳችን ያስቀመጥነው ጎል እዚሁ በአንድ ሚዲያ ብቻ ተሰብሯል። በሌሎች መገናኛ ብዙሃን ያለውን እንግዲህ ስትደምሩት ምን ያክል እንደሚሆን ማሰብ ነው እና ግን ምንድን ነው የምናደርገው? ከሁሉም መገናኛ ብዙሃን ያሉትን መረጃዎች አሰባስበን በይፋ በዚህ ታላቅ የተቃውሞ የበይነመረብ ትዕይንት ላይ በቀጥታ ስርጭት የታደመው ሰው ቁጥር ምን ያህል ነው የሚለውን ይፋ እናደርጋለን በጋዜጣዊ መግለጫም በቀጣዮቹ ውይይቶቻችን ውስጥ። ግን ኦልሬዲ የተቀመጠው ሬኮርድ ተሰብሯል። እኛ የኛም ብቻ ስለምናይ ነው ከውስጥ እንጂ አምሹር በሌሎች መገናኛ ብዙሃንም እንደዚሁ ክብረ ወሰኑ እንደታለፈ ወይ እንደተሰበረ እና ይሄ የተደራሽነት ጉዳይ ነው። በጣም ደስ የሚያሰኝ ነው። ብዙ ዜጎች ተካፍለዋል። መልእክቱ በስፋት ደርሷል ማለት ነው እና በጣም በጣም ደስ የሚያሰኝ ነው። እንግዲህ በዚህ መድረክ የህወሓት ሰዎች እንዲገኙ ተጋብዘዋል። ግን ዶክተር ደብረጽዮን ግብዣው ተልኮላቸው የነበረ ቢሆንም አልተገኙም። ከዚህ በኋላ ጦርነት ይቁም፣ አገዛዝ ያብቃ፣
ሰላም ይምጣ በሚሉ እንቅስቃሴዎች ውስጥ መካሄድ ቢጠቅም እንጂ ምንም ጉዳት እንደሌለው ይረዳሉ ብለን እናምናለን። ነገር ግን ከተለያዩ አመለካከቶች የመጡ የአስተያየቶች መወከል አለባቸው ብለናልና በዛሬ ዝግጅታችን ቀጥሎ የሚመጡት ተናጋሪያችን አቶ ስብሐት ነጋ ናቸው። አቶ ስብሐት ለዓመታት የህወሓት ሊቀመንበር የነበሩ ከዛ በኋላም በመንግስት በተለያዩ ማለት የተለያዩ ሚናዎች የነበሯቸውና በተለያዩ ኢኒሼቲቭስ ውስጥ የተሳተፉ በፖለቲካ ውስጥ ጉልህ የሆነ ሚና የነበራቸው ሰው ናቸው። አሁን እዚህ በዩናይትድ ስቴትስ በሕክምና ላይ ናቸው፣ ጡረታም ላይ ናቸው። ሀሳባቸው እንዲወከል ቀደም ሲል እንደተላለፉት እንደተገለጹት ሁሉ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያላቸውን ሀሳብ ያቀርባሉ። አብራችሁን መሆናችሁን ቀጥሉ። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ወደ አቶ ስብሐት ነጋ እንሻገራለን። ቀጥሉ። ዳንኪው መካፈቴ አመሰግናለሁ። በተለይ ደግሞ ኮንሰፕቱ አብሮነት አብሮነት በምን ጉዳይ የሚለው ነው መጠቀም የምፈልገው። አብሮነት በጣም ምንም ጭላንጭል አብሮነት የሌለው በታሪካችን ናምበር ዋን በታሪካችን የጋራ አመለካከት መኖር አለብን። ግማሾቻችን ታሪክ በኢትዮጵያ በዓለም በኢትዮጵያ የበለጸገ ታሪክ ያለው የለም። አንዳንዶቻችን ደግሞ በዓለም ያልበለጸገ ወደ ብልጽግና ያልተጠጋ የሚባሉ በዓለም ካለው ኋላ ያቀረ ኢትዮጵያ የት ኤክስፖርት ያደርጋል ኤኒ ኢንጂነሪንግ ኢንቨንሽን ኤክስፖርት ያደርጋል። ኤክስፖርቱ ባሪያና ሰልጥ ይቻላል። ስለዚህ በትክክል መረዳት አለብን። ወደ ቤት የጋራ ሁለተኛው ኢህአደግ የሚባል ነገር ኢህአደግ ዘመን ምን ነበር ሁሉ በሁሉም መለኪያዎች ኢህአደግ ያስመጣል መታየት አንድ በዚህ ላይ ጋራ ሶስተኛው ወደ ስልጣን የመጣው ቢሮክራቲክ ካፒታሊስቱ በኢትዮጵያ ምን ፋይዳ አመጣ? ያለፉት የነበሩ ስህተቶች ቀረፈ፣ አስወገደ? በኢህአደግ ዘመን ኮራፕሽን አለኝ ተብሎ የተዘዋወሩ አጠፋቸው ወይስ ቀጠለ? እና የቢሮክራቲክ ካፒታል of the current regime became number one ተሸካሚ ሁሉም አይነት የሀገር በሽታዎች በስልጥን በመግደልም በዲሞክራሲ መቅበርም ሁሉም አይነቶች በዚህም አንድ ኮሚቴ ተቋቁሞ ማለት በዚህ ከሄድ ሲናሪዮ የኢትዮጵያ ዕጣ ፈንታ ይሆናል። በውስጣችን በእያንዳንዳችን በእያንዳንዳችን ኤንድ ቢትዊን አወርስ ኤንድ ለውጭ ጠላቶች ደግሞ ክፍት ነው። 34 የውጭ ኃይሎች ቻችን በኢትዮጵያ በጥቅሞች በታች እና ሲናሪዮ ሁኔታው ሲናሪዮ ፕሮጀክት እናደርግ ነው። አንድ መሰረት አብሮነት የሚለው የሆነ ታዲያ እንዴት እንውጣ? የሁሉ ተሸክመው እንዴት ነው ፓስቱም ፕሬዘንቱም እንደዚህ
የሚለው ህገ መንግስቱና ሀገር ኢፌዴሪ ኢትዮጵያ ጉጉትና ልክልከት ካለው ስህተት አንቀጽ 104 እና 105 ማንኛውም መፍትሄ ያለው በህገ መንግስቱ አሁንም ምንድን ከህገ መንግስቱ ውጭ ምንም ህገ መንግስቱ የሚያጠና ያስተምራል። ሌላው የህገ መንግስት የምን አይነት ስርዓት ነው? ካፒታሊዝም ኤክስትሪምሊ ቻሌንጂንግ ነው። ሪሶርስ የለም። ያለን ሀብት ኢንተርፕረኔሪያል ላይ ያለን ሌበርን ሀይል ስኪል ላይ በጣም ሌበር ከስኮትላንድ ከስዊድን ሮቦት ቻሌንጅ ያለ ቻሌንጅ ላውቀን ያንን መለከት ፈተናዎች ህዝቡ በሀገሩ ጉዳይ ላይ ንቃቱ መጠናከር አለበት። ለኢትዮጵያ ህዝብ አንድነት የሚያስፈልገው ኃይል በዓለም የለም። የደረሰበት ግፍ የሚደርስበት ያለ ግፍ በጣም እጅግ አሰቃቂ ነው እና ይሄ ማወቅ አለበት። የህዝብ ጥላት ነው የሚባል ቤት ይመጣል። ኢትዮጵያ ማለት ጥላት የት ነበሩ እነዚህ ህዝቦች? በኤሊቱ ሲደበደቡ የነበሩ ናቸው። ስልጣን ነበራቸው። ስልጣን ወስነው ስልጣን ተቆጣጥረው ነበር። ህዝብ እንደ ኢትዮጵያ ህዝብ እያንዳንዱ መዋደድ ያለበት መፈቃቀር ያለበት ዓለም ታይቶ የማይታወቅ በሽታ የነበረበት አሁንም ያለበት ሆነ የህዝቡ ንቃት ያለ ፓርቲ በዓለም በካፒታሊስት ግንባታ ከሌበርና ከካፒታሊስቱ ውጭ ሁለት ጓደኛሞች ናቸው። አንድ ያላቸው ግን ካፒታሊዝም ነፃ የሆነ ኦሞሬ እና የፖለቲካ ምርጫ ቦርድ ይህን ማትኮር ያለብን ለፓርቲዎች በቁጥር ሳይ ፈቃድ ይሰጣል። የብሔር ከሆነ ይሄ ቁጥር ኢንተርናሽናል ከሆነ ይሄ ቁጥር ለንግድ እንኳን ለስኩ ይከፍት ወርፎ ክላስ ኦሪየንቴሽን አይዲዮሎጂ የሚባል ኮንሰፕት አለ። አይዲዮሎጂ ሰልፍ ይከፍታል። ሌሎች ካሉ ፓርቲዎች ከራይ ሰብሳቢዎች ናቸው። እንደሆነ እናያለን። ሰላም በኢትዮጵያ መከላከያ ሚኒስቴር የሀገር ውስጥ ሰላም ይጠብቅ ታይቶም አይታወቅም። መከላከያ ሚኒስቴር ከውጭ ነው ውጭ የሚመጣው በመቀ ይሄ በዲሞክራሲ ሰላም ውላጅ ነው። ማነው የወለደው ዲሞክራሲ? ማነው የወለደው? እነሱ በማስመጣት እነሱን በማሳደግ በጥይት ሰላም ወይ ዘንዘብ ሰላም ቢትዊን ካንትሪስ ደግሞ ዲፕሎማቲካል ነው እንጂ ከሀገር ጋር በጥይት በታል ይባላል። ጅል ነው። ለምንድን ነው ሩሲያና ሩሲያ የምትቆነ ነበር? ካላቸው ልዩነት በዲፕሎማቲካል ነው። መከላከያ የሚቋቋም ለመከላከል ለመውረር አለ። ሌላ ሀገርም ለመውረር ነው።
ስለዚህ ከጎረቤትም ሀገር ውስጥም ፖለቲካ ስለዚህ በጣም አስቀያሚ የሆነ በጣም ባለዓለም ኖራም የሆነ ጦርነት የሚካሄደው በኢትዮጵያ መታገስ አለበት እና በኢትዮጵያ ካፒታሊዝም ለመገንባት እነዚህ ተስፋቸው አስፈላጊ ናቸው። ግን ቻሌንጅ ነው፣ ከባድ ስለሌለ ነው። የተጨበጠ አቅም አቅማችን ትንሽ ነው። ትሬቶቹም አሉ። 3 ትሬት ተቋቁሞ መጣራት ያለበት አንዱ ትሬት ኪራይ ሰብሳቢነት ነው። ስለዚህ ኪራይ ሰብሳቢነት ምን እንደሆነ ኪራይ ሰብሳቢነት የቢሮክራቲክ ካፒታሊዝም ሂውማን ሪሶርስ እናካበት። ስለዚህ ኪራይ ሰብሳቢነት ምን እንደሆነ መታወቅ አለበት። አብሮነት ለመፍጠር ከሆነ ለዚህም አንድ ኮሚቴ መቋቋም። ኮራፕሽንም አንድ ትሬት ነው። ኮራፕሽንም ጥናት አለበት። በኢትዮጵያ ምንድን ነው ፈጣሪ ማን አብሮነት መፈጠር ስለ ኮራፕሽን አብሮነት። ሌላው ከውጭ ከውጭ የሚመጣ ትሬትም አለ። ማወቅ አለብን። እና ትሬቶች አደጋዎች እና ጀነራሊ ያለፈው ማወቅ አለብን፣ ያለውን ማወቅ አለብን። የሚመጣው ማወቅና ተጠንቅቆ አቅም እየገነቡ ይባላል። የህብረተሰብ ጉዞ ፓስት ነው፣ ፕሬዘንት ነው እና እነዚህ አሁን 8-9 ጉዳዮች ያስቀመጥኳቸው እያንዳንዳቸው ኮሚቴ አሁን ያላወቅ አፖሎጂካ አውቀን የጋራ እውቀት እና አፕሪሺየት ፕሮግራም ግን ናንስቶፕ ነው። ለእያንዳንዱ የሀገር ጉዳይ እያስመጣቸው ሊቀመጡ የሚችሉ ይሆናል። የኔ ግን መቅረት የለባቸው ነው እና ሀገርነት ኢምፖርታንት ኮንሰፕት እንደምን ጉዳያችን ይቀመጡ። በጣም አመሰግናለሁ። አቶ ስብሐት ነጋ መልእክታቸውን አስተላልፈዋል። አስተያየታቸውን እንዴት የአብሮነትን መረዳታቸውን በተመለከተ ገልጸዋል። እናመሰግናለን። ቀጣይ ተናጋሪያችን እንዲዘጋጁ ልናገር ዶክተር ኢስማኤል ጎርሲ ናቸው። ግን ከዛ በፊት ማሳውቃቸው ነገሮች አሉ። እንግዲህ ቀደም ሲል ስለ ክብረ ወሰኑ መሰበር ተናግሬ ነበረ። የነበረኝ መረጃ በወቅቱ የነበረው የርዕዮት መረጃ ብቻ ነው። እሱም የገለጽኩት ቁጥር ኤንድ ካውንቲንግ ነው። አሁን ስንት ነው ቁጥሩ? ዜና ከደቂቃዎች በፊት 214,613 እሺ ታንክ ዩ ሚዩት አድርጊልን። ከዚህ ቀጥሎ እንግዲህ በሬዲዮስ በኩል ያለውን ቁጥር ሰምታችኋል። 214,000 በላይ ሰው ተከታትሎታል። በኢትዮ ፎረም በኩል 150,000 እና ከዛ በላይ ሰው ተከታትሎታል። ምክንያቱም ቁጥሩ ከተላከልንም በኋላ በፍጥነት ስለሚጨምር ነው። እና በሐሳብ ገበታ በኩል በዩቲዩብ የተከታተለው ከ90,000 በላይ ነው። እየጨመረ ስለሚሄድ ነው በላይ ነው የምለው። እንደዚሁም በዩቲዩብ ከ75,000 በላይ ሰው የተከታተለው ነው። ስለዚህ በድምር ወደ 150-160,000 በላይ ሰው ደርሶታል ማለት ነው። መልእክቱ የሰልፉ ታዳሚ ነበር ማለት ነው። በነገራችን ላይ ቀደም ሲል ከጠቀስኳቸው የኢሳን ቴሌቪዥን፣ የዛራ ሚዲያ እና የአሰና ሚዲያ በተጨማሪ በጊዮን ዓለም አቀፍ ሬዲዮም በመላ ኢትዮጵያና በመላ ዓለም እየተሰራጨ ነው ስርጭቱ። ስለዚህ አሁን ባለው ሁኔታ የኢትዮ
ኒውስ 56,000 እና ከዛ በላይ ነው። ከዛ በላይ ያልኩት ከደቂቃዎች በፊት ስለነበር መረጃው የደረሰኝ። አሁን በእርግጠኝነት 65-70 ሺህ ደርሶ እንደሚሆን መናገር ይቻላል። ስለዚህ አሁን ባለው ሁኔታ እንኳን ከግማሽ ሚሊዮን አልፏል። ይሄ እንግዲህ በጥቂት ሚዲያዎች ውስጥ ያለው ነው። በርዕዮት፣ በሀሳብ ገበታ፣ በኢትዮ ፎረም እና በኢትዮ ኒውስ በኩል ያለው ተከታታይ ብቻ ግማሽ ሚሊዮን አልፏል። ከ30 በላይ ሚዲያዎች ይህንን አሰራጭተዋል ብለናል። በሚሊዮን የሚቆጠሩ ሰዎች ቀደም ሲል በጠቀስኳቸው ሬዲዮ እና ቴሌቪዥን የሳተላይት ስርጭቶች ተከታትሎታልና በጣም ካሰብነው ከገመትነው በላይ የሆነ ሰው በዚህ ሰልፍ ላይ ታድሟል ማለት ይቻላል።